በባለፉት ዓመታት የኢንትራንስ ፈተና የሚመጣበት ቦታ ግልጽ በሆነ ሁኔታ ባለመገለጹ አብዛኛዎቹ ተማሪዎች ማጥናት የሌለባቸውን ጭምር እያጠኑ አልፎም ደግሞ ጭንቀት ውስጥም የገቡ ነበሩ። በአሁኑ 2018 ኢንትራንስ ፈተና ግን ትምህርት ከመጀመሩ ኢንትራንስ ከየት እንደሚመጣ በግልጽ ሁኔታ የትምህርት ሚኒስቴር ተናግሯል። በዚህም መሰረት ኤንቢ ቲዩቶሪያል ሰርቪስ በ2018 ኢንትራንስ ለምትወስዱ ተማሪዎች ከ9ኛ እስከ 12ኛ ክፍል ኢንትራንስ የቱን ዩኒቶች እንደሚያጠቃልል አንድ በአንድ በዚህ ቪዲዮ እናያለን። እንዲሁም በዚህ ቪዲዮ መጨረሻ በቅርብ ጊዜ የሚለቀቀውን የኢትዮጵያ ተማሪዎች ጥያቄዎችን በመስራት የሚወዳደሩበት እናንተም ራሳችሁን ትምህርት ቤታችሁን የምታስጠሩበት ፕላትፎርም እነግራችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ለወደፊት ለትምህርት የሚጠቅሙ ትምህርት ሚኒስቴር የሚያወጣው መረጃዎችና የአጠናን ቴክኒኮች ስለምንገልጽላችሁ አሁኑኑ ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ለሁሉም ኢንትራንስ ተፈታኞች እንዲደርስ አሁኑኑ ላይክ አድርጋችሁ ጀምሩ። ማስታወሻና እስክሪብቶ ይዛችሁ ቀጥታ ወደ ቪዲዮ። በባለፈው ቪዲዮ ላይ እንደገለጽንላችሁ የ2018 ኢንትራንስ ፈተና የሚወጣው ከግሬድ 9 ኦልድ ካሪኩለም እና ኒው ካሪኩለም ላይ ካሉ ተመሳሳይ ቶፒኮች እንዲሁም ከግሬድ 10 እስከ ግሬድ 12 ደግሞ ሙሉ በሙሉ በኒው ካሪኩለም እንደሆነ የትምህርት ሚኒስቴር ተናግሯል። በዚህም መሰረት ለናቹራል ሳይንስ ተማሪዎች የሚመጡት የትምህርት አይነቶች እንግሊሽ፣ ማትስ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ናቸው። እንዲሁም ለሶሻል ሳይንስ ተማሪዎች ደግሞ እንግሊሽ፣ ማትስ፣ አፕቲቲዩድ፣ ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ ናቸው። በዚህ መሰረት ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እንደሚዘጋጅም ተገልጿል። አሁን አብዛኛው ተማሪ ጥያቄ የሆነበት የግሬድ 9 ኮመን ዩኒቶች የትኞቹ ናቸው የሚለው ነው። በዚህ መሰረት አሁን የግሬድ 9 ኮመን ዩኒቶችን እንነግራችኋለን። ግሬድ 9 ማትስ ኮመን ዩኒቶች: አንደኛ ዘ ነምበር ሲስተም፣ ሁለተኛ ሶሉሽን ኦፍ ኢኩዌሽንስ፣ ሶስተኛ ፈርዘር ኦን ሴትስ፣ አራተኛ ስታቲክስ ኤንድ ፕሮባቢሊቲ፣ አምስተኛ ቬክተርስ ኢንቱ ዳይሜንሽን እንዲሁም ስድስተኛ ሬጉላር ፖሊገንስ ናቸው። ስለዚህ ግሬድ 9 ማትስ እነዚህን ኮመን ቶፒኮችን ማንበብ ይጠበቅባቸዋል። ግሬድ 9 ባዮሎጂ ኮመን ዩኒቶች ደግሞ አንደኛ ሴል ባዮሎጂ፣ ሁለተኛ ሁማን ባዮሎጂ ኤንድ ሄልስ፣ ሶስተኛ ክላሲፊኬሽን፣ አራተኛ ኢንቫይሮንመንት ናቸው። ባዮሎጂ በኮመን ዩኒቶች ምክንያት ቶፒኮቹ ስለቀነሱ በደንብ በማንበብ የተሻለ ነጥብ ለማምጣት ጣሩ። ሌላው ግሬድ 9 ፊዚክስ ኮመን ዩኒቶች አንደኛ ሞሽን ኢን ስትሬት ላይን፣ ሁለተኛ ፎርስ፣ ዌቭ፣ ኢነርጂ ኤንድ ፓወር፣ ሶስተኛ ሲምፕል ማሽንስ፣ አራተኛ ቴምፕሬቸር ኤንድ ሂት፣ አምስተኛ ፊዚካል ኳንቲቲስ ናቸው። እንዲሁም የተለያዩ ተጨማሪ ፖርሽኖች ስለሚኖሩት በቴሌግራም ቻናላችን ላይ ሁሉንም ቶፒኮች የሚገኙባቸውን ዩኒቶችም ጭምር ስለምንገልጽላችሁ በቴሌግራም ላይ ኤንቢ ቲዩቶሪያል ሰርቪስ ብላችሁ ጆይን አድርጋችሁ ጠብቁን። እንዲሁም የተለያዩ የኢንትራንስ ጥያቄዎችን ስለምንለቅበት ጆይን ማድረጋችሁን አትርሱ። ብዙ ተማሪዎች በቴሌግራም ላይ በሁሉም የትምህርት ሳብጀክት ዙሪያ የተለያዩ ለፈተና ብቁ የሚያደርጉ ጥያቄዎችን የሚሰሩበት ቻናል እንዳለ ያውቃሉ? አዎ፣ ኤንቢ ቲዩቶሪያል ሰርቪስ ለሁሉም ተማሪዎች በሁሉም የትምህርት አይነቶች ማለትም ማትስ፣ ፊዚክስ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ፣ እንግሊሽ፣ ባዮሎጂ እንዲሁም በሌሎች ሳብጀክት ዙሪያ ማታ ከ1 ሰዓት ተኩል ጀምሮ የተለያዩ ጥያቄዎችን በቴሌግራም ቻናል ላይ እየለቀቅን ብዙ ተማሪዎችም እየተሳተፉ ይገኛሉ። እናንተም በእነዚህ ጥያቄዎች ላይ ተሳትፋችሁ በፈተናችሁ ላይ ለውጥ ማምጣት ከፈለጋችሁ በቴሌግራም ላይ ኤንቢ ቲዩቶሪያል ሰርቪስ ብላችሁ ሰርች ብታደርጉ ታገኙታላችሁ። ፈተና በማጥናት ብቻ ሳይሆን ጥያቄ በመስራትም ጭምር ነው። የመጨረሻው ግሬድ 9 ኬሚስትሪ ኮመን ዩኒቶች ሲሆኑ አንደኛ ስትራክቸር ኦፍ ዘ አተም፣ ሁለተኛ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ፣ ሶስተኛ ኬሚካል ቦንዲንግ ኤንድ ኢንተርሞሊኩላር ፎርስ ሲሆኑ ኬሚስትሪ ልክ እንደ ባዮሎጂ ቶፒኮች ስለቀነሱ እነሱንም በደንብ በማንበብ አሪፍ ነጥብ ለማምጣት ሞክሩ። ሌሎች ከግሬድ 10 እስከ ግሬድ 12 ባሉት ክፍሎች ላይ የሚመጡት ሙሉ በሙሉ በኒው ካሪኩለም ስለሆነ እናንተም ከግሬድ 10 እስከ ግሬድ 12 ያሉትን ሙሉ በሙሉ የኒው ካሪኩለም መጽሐፎችን ማንበባችሁን አትዘንጉ።
ለወደፊት አዳዲስ የትምህርት ሚኒስቴር የሚያወጣቸው መረጃዎች ደግሞ በፍጥነት እንዲደርሳችሁ አሁኑኑ ይህን ቻናል ሰብስክራይብ አድርጋችሁ የደውሏን ምልክትም ነክታችሁ ጠብቁ። አሁን በዚህ ቪዲዮ መጨረሻ የምንነግራችሁ አብዛኛው የኢትዮጵያ ተማሪዎች የሚወዳደሩበት ፕላትፎርምን እንንገራችሁ። ይህ ፕላትፎርም በቴሌግራም ላይ በቅርብ ጊዜ ላውንች የሚደረግ ሲሆን በውስጡ ከግሬድ 8 እስከ ግሬድ 12 ያሉ የተለያዩ የፈተና ጥያቄዎችን የያዘ ሲሆን በተለይም ለኢንትራንስ ተፈታኞች እጅግ በጣም የሚጠቅም ፕላትፎርም ነው። ይህ ፕላትፎርም ደግሞ የራሱ የሆነ የደረጃ ሰንጠረዥ ስላለው የተለያዩ ጥያቄዎችን ሰርታችሁ ከፍተኛ የሆነ ነጥብ ስታስመዘግቡ ራሳችሁን አልፎም ደግሞ ትምህርት ቤታችሁን ልታስጠሩበት ትችላላችሁ። ይህ ፕላትፎርም ልክ በተለቀቀበት ሰዓት ኤንቢ ቲዩቶሪያል ሰርቪስ ፕላትፎርሙን የምታገኙበትን መንገድና አጠቃቀሙን ግልጽ በሆነ ማብራሪያ ቪዲዮ ሰርቶ ስለሚያቀርብላችሁ አሁኑኑ ሰብስክራይብ አድርጋችሁ መጠበቃችሁን አትዘኑ። የዛሬው ቪዲዮ ይህንን ይመስላል። ይህ መረጃ ለሁሉም ኢንትራንስ ተፈታኞች እንዲደርስ ቪዲዮን ላይክ አድርጉ። እንዲሁም ኢንትራንስ ተፈታኝ ለሆኑ ጓደኞቻችሁ ላኩላቸው። በዚህ ቪዲዮ ላይ ያላችሁን ሐሳብ፣ አስተያየት እንዲሁም እንዲሰራ የምትፈልጉት ቪዲዮ ካለ አሁኑኑ ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።